አንቺ ኮግናም እቺ ማለት እንዴ ዘባይ ምን ኮግናም ምን ደረግ አሁን ቁጭ ብለሽ ጫማ ገባኝ መርሰው ግን ትልቅ ሰው እንዴ ዝም በይ አንቺ ትልቅ ሰው ትለኛለች አረ በስመ አብ እንዴ ከበሩ ምን ነው ሙጀላም አትንጨርጨሪ ቆርቆሮ ብለው ያገኙት አንቺ ዝም በይ አንቺ ድስት ፊት አረ በስመ አብ እንዴ የሰው ዕቃ ደግሞ እኮ በፍንትግቱ ገብቼ ነው መሰራት ጠበጀ ረዲያ ወይ ቆይ ሰው አገኘው ቆይ ሰው የኔ እናት ምንድነው ያማል እንዴ ወይ ይሄ ዘ ሰመር ኢዝ ካሚንግ ሴፕቴምበር ኢዝ ራኒንግ አልተሳሳትኩ ማለት ያው ክረምቱም ደረሰ ጳጉሜ መጣሰይ መስከረም የሚጠባው ደረትሽ ላይ ነው ወይ የተባለላት ሴት እኮ ነው ያገኘሁት። ያ ተጫዋች መሆንማ ተጫዋች ነኝ። እንደውም ስለ ጨዋታ ካነሳሽ አንቺ ራሱ ደርባባ ነሽ የኔ እናት። አንደበትሽ ማር ነው፣ ጥርጽሽ 8 ቁጥር ጨዋታ ላይ አጥቂ ስሜ ነው አሸብር ማለት የኔ እናት። በጣም ቆንጆ የከተሜ ሴቶች ለቆርናቸው አቤት 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 ዳይ ዳይ ኤክሰርሳይዝ ናይት ናይት ፍርክስ ጠንጠስራችሁ መቼም ማለት ያው እንግዲህ ራስን ጠብቆ በስፖርት በመገብ ወንድ ልጅ ማጠብ ከኪስ ላይ ገንዘብ እንደማለት ነው። አቤት የከተሜ ሴቶች ለቆርናቸው መቼም ዋናው ፍቅር ያው ዋናውማ ፍቅር ነው። ለሴት ልጅ ደግሞ ያው ማንነቱ አይደለ ክብሯ ዋናው እሱ ነው መቼም። ያው ስለ ፍቅር አንዳንድ ነገር እንደው ብትነግሪኝ ስልክሽን እየሰጠሽኝ። ፍቅረኛ አለሽ? ሂጂ እናት ሂጂ። እኔ አንቺን ለመድፋት ከማሰብ በፊት ፍቅረኛሽን የኔ ድፋኝ ተንቀልቅዬ ነው ይሁን እስቲ ክርስቲያኖ ማነው? ሰላም ማሰግት እዚህ ነው? አዎ ግባ። እሺ ልብስህን አውልቅና ስጋት ላይ እሺ ተኛ እንጂ እሺ ሰላም ነው ሰላም ነው ምን ተኛ እንደውም ቢቀርብኝ ይሻላል። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናለሽ። እሺ እንደውም ቢቀርብኝ አይ በሴት መነካት ምን ይሰራል? አዎ ወይ ወንድሽ ይሻለኛል። ጭራሽ ምንድነው?